ደግሜ በፈጠርም የብልጽግና አባል አልሆንም የብልጽግናን አመለካከት ላራምድ አልችልም ሰው ያስገደለ ያለ በየማምነውን ፓርቲ አባል ሆነ አልችልም ከዛ ግን ባለፈኔ በጣም ኮምፎርት የማይሰጠኝ መንግስት አስቀምጧት ነው ብልጽግና ነው እንትን ያላስ የሚለው ሐሳብ ለኔ ኮምፎርት አይሰጠኝም እሱ ለብቻው ነው የነበር ያስቀምጣው ለምን እንደሆነ ታውቃለህ እኔ ደግሜ በፈጠርም የብልጽግና አባል አልሆንም የብልጽግናን አመለካከት ላራምድ አልችልም ይሄ የተቃዋሚ የመሆን ኢሹ ብቻ አይደለም የመርህ ጉዳይ ነው ፕሪንሲፕል ጉዳይ ነው ለምሳሌ እኔ ብልጽግናን ምለው ምንድነው ሰዎች ያስገደልክ ነው አይደለ ሰው ያስገደለ ያለ በየማምነውን ፓርቲ አባል ሆነ አልችልም ይሄ የመርህ መቀየር ነው የሚሆነው መርህን ስትቀይር ደግሞ እንደ ሰውም አንተም እየተቀየርክ ያለበት ሁኔታ ነውና እሱ በፍጹም ሊሆን የሚችል ስላልሆነ እሱ ጥያቄ እንደው ባላዩና ባይነሳ በጣም ደስ ይለኝ ነበር ከብዙ እንትኖች ላይ ግን እንዳልኩ የትኛውም ሰው በስነ ስርዓት የመቃወም እንትን አለው መብት አለው ይቃወማል ምናምን አይ ዶንት ማይንድ ያንን ግን በመሰረት ላይ ደግሞ ቢሆን ጥሩ ይመስለኛል ምክንያቱም ፖሊሲዎቻችንን ማስተዋወቀናል ትችት ብቻ አይደለም ያቀረብ ነው ለፈልግ እዚሁ ላይ ያው አሁን ደግሜ በፈጠርም ያልሽው ቦታ ላይ አንድ ያስኩት ጥያቄ ነበር ምክንያቱም ትብብር ለኢትዮጵያ ሲባል በምንም ባንገናኝ መተባበር እንችላለን ለምሳሌ እንደ ሰው እንደ ዜጋ አንዱን መደገፍ መተባበር የሚባለው ነገር አለ ሰያሜው ውስጥ ለኢትዮጵያ አንድነት እስከተባለ ድረስ ኮክ እሱንማ ለኢትዮጵያ ከሚያምንና ከሚያስጠብቅ አካል ጋር ነው ትብብር ተብሎ እንዴት አንድ ነገር ይታጣል ከብልጽግና ጋር ለመተባበር የሚያስችል አንድ ነጥብ ምንም በእኔ እንደ ሰው ነው መልስልህ እኔ እንደሰው ከብልጽግና ጋር የሚያስተባብር አንዳችም ነገር እንደ ፓርቲስ የሚያስተባብራችሁ ሞክራችሁ ታውቃላችሁ ተቀባይነት አጥቶ ነው የለንም ሞክረንም አናቅም ልንሞክርም አንፈልግም ማንፈልግባቸው ምክንያቶች ደግሞ አሉ እንዳልኩ መርሃችን በጣም የተለያየ ነው ስለ ኢትዮጵያ ያለን አመለካከት የተለያየ ነው ስለ ኢትዮጵያ ያለን ስለ ህዝብ ያለን አተያይ በጣም የተለያየ ነው ስለዚህ እኛ ኢትዮጵያ አንዱና መቀጠል ትችላለች ሉዓላዊነቷ ሊከበር ይገባል ይያለን ያንን ከማያስከብር አካል ጋር ልንተባበራች ብሔራዊ ጥቅም በሚለውስ ለምሳሌ ይሄ ሊያስተባበራ ብሔራዊ ጥቅም ያስጠብቃል የሚል እምነት የለን ለዛ ነው በተደጋጋሚ ለምሳሌ የሶማሊላንዱን ጉዳይ ማንሳት እንችላለን የወደብ ጉዳይ ማለት ነው በሶማሊላንድ ጉዳይ እኔም ጋዜጠኛ ሆኜ ብዙ ዘገባዎችን ሰርቻለሁ አካሄዱ ልክ እንዳልነበር ስንፈረጅ የነበረው በሀገር ካህሪነት ነው